ሶ የመጀመሪያው ኢንተርናሽናል ፔመንት ነው ኢንተርናሽናል ፔመንት ስንል እስቲ አሁን ያለው ሲስተም ኢንተርናሽናል ለምሳሌ ከፍላችሁ የምታውቁ ካላችሁ ዌስተርን ዩኒየን ምናምን አንደኛ ይቆያል ኦኬ ሁለተኛ ነገር ፊ አለው ፊው ከፍተኛ ነው ማለት ላይክ 5% እስከ 10% ይቆርጣሉ ለምሳሌ ዌስተርን ዩኒየን ምናምን ስዊፍት የመሳሰሉት ማለት ትልልቅ ትራንዛክሽኖችን ለማድረግ ለምሳሌ $10 ሚሊዮን ትራንዛክት ለማድረግ ማለት ነው ከአንድ ቦታ ኢንተርናሽናሊ ለመላክ ኢትስ ሄዴክ ለምንድነው ሄዴክ የምላችሁ ሚኒመም 2 ሳምንት 3 ሳምንት ይፈጃል ምክንያቱም መልቲፕል ቦታዎች ኮንፈርም መደረግ አለበት ያ ነገር በብዙ ነገር ተጣርቶ ምን ተብሎ ምናምን ነው መጨረሻ ሪሴፓንቱ ጋር የሚደርሰው ሶ በጣም ጊዜ ይፈጃል አንድ ሁለተኛ የትራንዛክሽን ፊው ደግሞ ሄዴክ አሁን ለ$10 ሚሊዮን ትራንዛክሽን እንግዲህ 5% ማለት በጣም ብዙ 3% ራሱ ሌላውን ተው በጣም ብዙ ፊ የሚከፈለው ማለት ለኢንተርናሽናል ፔመንት ሌላኛው ችግር ልንገራችሁ ዓለማችን ላይ ያለው ትልቅ የሊኩዊዲቲ ችግር አለ የገንዘብ እንግዲህ አሁን ለምሳሌ የ$10 ሚሊዮን የሆነ ዕቃ ለመክፈል ሊሆን ይችላል or የሆነ ዕቃ ኢምፖርት ለማድረግ ሊሆን ይችላል ያው ከኢትዮጵያ የምትከፍሉት አይደለም ያው ከኢትዮጵያ ዶላር አይሰጣችሁም በዛ ያለ በጣም ግን እዛው እንግዲህ ያው ያላችሁ ሀገራቶች ላይ እንኳን ብለን እናስበውና $10 ሚሊዮን 3 ሳምንት ከፈጀበት ቦታው ላይ ለመድረስ ዕቃው የሚለቀቀው እንግዲህ ከደረሰ ነው ከተባለ የ3 ሳምንት ጋፕ አለ ማለት ነው እንግዲህ ገንዘቡ ሄዶ ኮንፈርም ተደርጎ ምናምን እስኪገባ ሶ ይሄ ብዙ ነገር አብሮ ያዘገያል ማለት ነው በጣም የኋላ ቀር የሆነ ሲስተም ነው ማለት ሶ ብሎክቼን ላይ ይሄንን በጣም ይቀይረዋል ማለት ነው ሶ እዚህ ላይ እየሰሩ ካሉ አንዶቹን ነግራቸዋል ከሊበርቲ ሪዘርቭ የተወሰደ ቴክኖሎጂ አለ ምናምን የሚባልበት ምክንያት እነሱ በላይት ስፒድ ነበር ከአንድ ቦታ ወደ አንድ ቦታ ገንዘብ ትራንዛክት የሚያደርጉ የነበሩት ዲጂታሊ ማለት ነው ሶ አሁን ክሮስ ቦርደር ፔመንት ላይ የሚሰሩ በጣም ብዙ ብሎክቼኖች አሉ ኦር ክሪፕቶከረንሲዎች አሉ ከዛ ውስጥ መካከል ሊዲንጎቹ XRP ሪፕል የምንለው ስቴለር ሉመን ወይም ደግሞ XLM የምንለው ማለት ሰምታችሁ ካወቃችሁ እነዚህ በጣም ለክሮስ ቦርደር የሚጠቀማቸው ማለት ለሙከራ ተብሎ $62 ቢሊዮን በXRP በ5 ሰከንድ ባልሞላ ጊዜ ውስጥ ከአንድ ሀገር ወደ አንድ ሀገር ተስተላልፎ የከፈሉት ፊ ከ1 ሳንቲም በታች this is እንግዲህ አስቡት ምን ያህል ሊቀይረው እንደሚችል ማለት ነው ኢንዱስትሪ የኢንተርናሽናል ፔመንት ክሮስ ቦርደር ፔመንት ሶ ነገሮች አሁን ወደዛ እየሄዱ ያሉት ማለት ኦኬ ሁለተኛው አፕሊኬሽን ካፒታል ማርኬትስ የምንለው ነገር ላይ ወደፊት እናየዋለን እና ቶከናይዜሽን የምንለው ሐሳብ አለ አክሲዮኖች ቶከናይዝ መደረግ ይችላሉ በብሎክቼን ላይ መቀመጥ ይችላሉ ማለት ኦኬ ለምሳሌ እኔ የሆነ አክሲዮን ዲጂታል የሆነ ፎቶ አንስተው ምናምን ቢሰጡኝ ያ ነገር ለምሳሌ እኔ መሆኑን ማረጋገጥ አልችልም አይደል በኖርማል ዓለም ላይ ብሎክቼን ላይ ሴቭ ከተደረገ ግን በቃ ተደረገ ነው ያ ነገር ኮፒ አይደረግም ሶ ቶክኖች ይሄ አክሲዮኖች ቶከናይዝ መደረግ ይችላሉ አሁን ክሪፕቶከረንሲ ኢቴሪየም ምናምን እንደምናየው ቴስላ ምናምን ሊመጣ ይመጣል ሞስት ላይክ ከተወሰነ ጊዜ በኋላ ሶ ካፒታል ማርኬቱ እንዳለ ቶከናይዝ መደረግ ይችላል ወደ ብሎክቼን ሴቭ መደረግ ይችላል ማለት ይሄ በጣም ትልቅ አፕሊኬሽን ነው ራሱን ይቻላል